ከሰሞኑ ውዝግብ ጋር በተያያዘ መልእክተኛው ምላሽ ሰጥቷል። እንዴት ናችሁ? ከሰሞኑ ወደ አፋር አካባቢ ሄጄ ስለነበር በቂ ኔትወርክ አላገኘውም። ቶሎ መልስ ባለመስጠቴ ይቅርታ ይደረግልኝ። አሁን በእኔ ላይ ቪዲዮ የሰራችሁትን ስለ እኔ የተጻፉትን እያነበብኩ ነበር። በአንድ ጀንበር ደግ ከሚል ስም ወደ ቀማኛ አወረዳችሁኝ አየሁ። ትንሽ መልስ እስክትሰጥበት ታግሳችሁኝ ቢሆን መልካም ነበር። እንደ አጋጣሚ ሆኖ አምላክ ሲረዳኝ ከአባታችን ጋር የሰራነውን ቪዲዮ አላጠፋሁትም ነበር። እንደምታዩት አባታችን መኪና ውስጥ ስልክ ጽፎ ሰጠኝ ያሉት በስህተት ይመስለኛል። እኔ የሰጠኋቸው ስልክ የለም። በተደጋጋሚ አባታችን ባላደራው ሲሉ ነበር። ይህም በስህተት ይመስለኛል። እኔ መልእክተኛው ነኝ። እኔና ባላደራው ፍጹም የተለያየን ሰዎች ነን። ያንንም ለማረጋገጥ ከሰሞኑ አንድ ሚዲያ ላይ የምታዩኝ ይሆናል። የአባታችን ሀቅ በስልክ ልውውጦች በገባበት አካውንት ማወቅ ስለሚቻል አምላክ ረድቶን ሀቃቸውን ይመልስላቸዋል ብዬ ተስፋ አደርጋለሁ። ለማንኛውም እኔ እንደዚህ አይነት ተራ ነገር ውስጥ እንደማልገባ ላረጋግጥላችሁ እወዳለሁ። ከእዩሃ ሚዲያ ጋርም በስልክ መልስ ሰጥቻለሁ። ሲለቀው የምታዩት ይሆናል። በመጨረሻም ስልኬም ላይ እየደወላችሁ መልእክትም እያስቀመጣችሁ ከጎኔ የቆማችሁ ወዳጆቼ፣ በጨነቃችሁ ተስፋ በቆረጣችሁ ጊዜ አምላክ ከጎናችሁ ይቁም ሲል ይህን መልእክት አስተላልፏል መልእክተኛው።